ከተልባ ከተማ በ300 ኪሎ ሜትር ርቀት የሚገኘው የፉትጌጥ ከተማ በድርቅና በረሃብ እየተመታ ነው ተብሎ ተገለጸም። የይድረሱልኝ ጥሪም አስተላልፈዋልም። ሄሎ ጋሜ። ጫኔ ምን ፈለክ? የፉትጌጥ ገጠርን የረሃብ አዋጅ ሰማ? አዎ ባክህ፣ ወይ ፉትጌጥ እንደዛ በቡናና በወርቅ እንዳላንበሸበሸችን ዛሬ እንደዚህ ትሆን? እኔ የምለው እኛ ራሳችን ቦታው አይደለምን አንድ ቤተሰብን እንኳን አንረዳም? ጥሩ ሐሳብ ነው። በቃ ነገ በጠዋት እንሄዳለን። እሺ በል ቻው። አቤት የሰው ብዛት፣ አቤት የሰው ብዛት! 10ቱን ትእዛዛት እኮ እንደ ብዙ ተባዙ ብንረዳው የት በደረስን። ለምን አንበዛ ወዳጄ? እንደምናየው ሀገሩ ሁላ ፔንሲዮን ነው። መጋደም ነው። አይ ሁሉም ተጋዳሚ ብቻ አይሆንም። አታያቸውም እንዴ ሊስትሮቹ እንኳን ተክተው ሲሰሩ? አይ ጫኔ፣ ሕፃናትን ወዛደር በማድረግ ስልጣኔ የሚገኝ ቢሆን ኖሮ የት በደረስን። እውነት ነው። ለሕፃናት ዕውቀት ነው የሚሻለው። አስበዋል? ይሄ ሁላ መንገድ ላይ ያለ ሕፃን ልጅ ደግሞ ትንሽ አድጎ ሲወልድ ምን እንደምንሆን። ችግር ኔቨር ዳይ አለ ያገሬ ሰው። መተው ነው ባክህ። አረ ይልኝ፣ እዛ ጋር ደግሞ ምን አርግ ነው የሚለው? ይኸውልህ መጀመሪያ እዛ ጋር ያለውን ጉቶ ትጠቀልልና እዚህ ጋር ትጭናለህ። ጉቶ ያልሆኑትን ግን እነ መሰሌ ብለህ ታልፋቸዋለህ። እሺ። እዛ ጋር ያሉትን ጉቶች ፖለቲከኞች ተብለው ስለተጠቃለሉ እዚህ ጋር እንዳታመጣቸው። እሺ። ለምን መሰለ? ፖለቲከኞች ወደ ኋላ ነው የሚወድቁት። አንተ ግን ወደፊት ነው የምትወድቀው። እሺ። በቃ ተጠቃሏል። አልገባኝም። ታዲያ እንዴት አድርጌ ላስገባብህ? ሁልጊዜ አልገባኝም ነው። ሊጫንብህ እንዴ? አዎ በቃ ጫንብኝ። ሁልጊዜ ስጭንብኝ እንጂ መች ነው አዋርተኝ የምታውቀው? ይሄን መንፈስ ወጋሁት። ወይ ስልጣኔ! እነዚህ አህዮች ማውራትም ይችላሉ። አንተ ደግሞ እንደው ሐሳብህ አይጨበጥም። ምን ነው ያመሃል እንዴ? ለድርቅ ጉዳት እየሄድን ስልጣኔ ምን? ኧረ ተው። አሁን እኮ ያንን የተከዘ ፈረስ ከመንገድ ላይ ቢያነሱት መንገዱ ክፍት ይሆናል። ሳላስቀይመው ክፉ ሳይወጣኝ በጅራፍ ጀርባዬን ገርፎ መላልጦኝ አዲስ ባጃጅ ገዝቶ መንገድ ላይ ጣለኝ። አጨማለቀው። ምን ሆኖ ይሆን በእናት? አረ እንደው የት እንድረስ? ንጋት ላይ ጅብ ያለቅሳል፣ ቀን ላይ ሕፃን ያለቅሳል፣ ማታ ላይ ውሻ ያለቅሳል። ማሙሽ ስምህ ማን ነው? ኮሊዳሉ ለማ። ምን ሆነ ነው ታዲያ የምታለቅሰው? በግን ወንበዴዎች በሉብኝ። የዚህ አካባቢ ወንበዴዎች ናቸው? አይ ጫኔ፣ የዚህ ሆነ የዚያ ወንበዴ ነው። በቃ አይዞህ፣ እኛ እንገዛልሃለን። እሺ? አዎ፣ እዚሁ ጠብቀን፣ አሁኑኑ ይዘንልህ እንመጣለን። እሺ። በጎቹ የት አሉ? አሉ ምሽግ ውስጥ ናቸው። ግን ቦምብ የሆኑ በጎች ነው ያሉን። አረ የምን ቦምብ? ለጥበቃ አይደል ሰው በግ የሚገዛው?
እኛ የዋዎቹን ነው የምንፈልገው። አይ እንደዚህ አይነት የሉንም። ልጥራላችሁና ካሉት ምረጡ። ግንቦት 1 እና 97 ዋይ ጭንቅላት ላይ ያለው ቀንድ የፖለቲካ ፓርቲ ምልክት ይመስላል። ና ይለይልን። ጉቦ የሚበላ መጣ። ካድሬ ስራ ላይ ነኝ። አንዳቸውም የጤና አይመስሉም። ይቅርብን ወዳጄ። የትኛው ጋር እንሂድ ታዲያ? እዚህ ከጎረቤት ሀገር ከመጡ በጎች ጋር። እነሱ ደግሞ ማን ናቸው? እነዚህ ናቸው በቅርብ አዲስ ስምምነት ፈጥረው ሱቅ የከፈቱት። ማነህ? እስቲ ያቺን በግ አምጣት። አይ እዚህ መምረጥ አይቻልም። እና ምንድን ነው የሚቻለው? እኛ የፈለግነውን ነው መርጠን የምንሰጣችሁ። ምን በግ ፈልጋችሁ ነው? አዎ። አሃ በግ እኮ ነው ያልን እኮ ይኸው በግ። ያመሃል እንዴ? ይሄ እኮ ዶሮ ነው። ዋይ ማን መራጭ አረገህ አንተ? ኧረ ተወው ጫኔ፣ ከእሱ ጋር ምን አዳረቀን? በግ ነው ብሏል፣ ተቀበለው። ወቸው ጉድ! እንደው ምን ዘመን ላይ ነው ያለ ነው እባክህ። እሺ በቃ ተረጋጋ ወዳጄ፣ በጉን አምጣው። የ2000ዎቹ በጎች አሪፍ ናቸው ሲባል ሰምቻለሁ። በቃ እዛ እንሄዳለን። ጌታዬ ከ120 ሚሊዮን በጎቻችን ውስጥ 20 ሚሊዮኑ እያለቁ ነው። 100 ሚሊዮኖቹስ አሉ? አዎ ያው በምትሃት ቢኖርም አሉ ነው የሚባለው ጌታዬ። 100 ከተረፈ 20 ደብን ቢል ችግር አለው? ችግር አለው ወይ? አልገባኝም። ታዲያ እንዴት አድርጌ ላስገባብህ? ልጫንብህ? ሰላም፣ በግ ፈልጋችሁ ነው? አዎ፣ ግን ዶሮ ያልሆነ በግ ነው የምንፈልገው። ችግር የለውም። እዚህ እንደየምርጫችሁ ነው። ግቡና በጎቹን አናግሯቸው። በጎቹ ነው የሚያወሩት? አዎ። ይሄን ጉድማ ማየት አለብን። ሰላም ነው? አረ ተአምር ነው። በግ ፈልጋችሁ ነው አይደል? አዎ። ኮንዶሚኒየም ነው? ምኑ ያላችሁ? አይ ቪላ ቤት ነው። ቶ እኛ ባለ ኮንዶሚኒየም ነው የምንፈልገው። እንዴ ለምን? ጉዳይ አለና ጀለሴ። እኛ የዘመን ጥያቄ ለመመለስ ጉዳይ አለን። አረ እኛ እሱም ምንም አናውቅም። አንድ ሕፃን ልጅ በጉን ወንበዴዎች በልተውበት እሱ የሚያሳድጋት በግ እየፈለግንለን ነው። አንተ እነዚህ የገባቸውን በናት በዘፈን ሸኛቸው። እምብርት ይቆረጣል፣ አይቆረጥም። ጥፍር ይቆረጣል፣ አይቆረጥም። አረ ጥፍርማ ይቆረጣል። ዝም በል፣ ስሜት አታቀዝቅዝ። ኮንዶሚኒየም የኛ ውጣልን፣ ኮንዶሚኒየም የኛ ውጣልን። ውጣ ሁለት። ልክ ነው። ውጡ። ማሙሽ በጣም ይቅርታ። እንግዲህ ጤነኛ በግ ማግኘት አልተቻለም። ሁሉም ቀን ጠባቂ ሆኗል። ቀን ጠባቂ ማለት ምን ማለት ነው? ቀን ጠባቂ ማለት የክፉ የሰነፍ እና የቂመኛ ሰው መሳሪያ ነው። የብልህ መሳሪያ ግን ዕውቀት ናት፣ መልካም ቡቃያ የምታፈራ። ተምሬ ካልሆነ መንገድ ላይ ያደርኩ ለእውቀት ተስፋ መሰነቅ እኮ ከባድ ነው። ማሙሽዬ አይዞ፣ እኔ አሳድግሃለሁ፣ ከዛ አስተምርሃለሁ። አሁን እንደ ትልቅ ሰው አታስብ። እሺ በሉ ሰዎች፣ እየመሸ ነው። በጊዜ ወደ ቤት እንሂድ። ወይ ዘመን! ፈጣሪያችን ሆይ እባክህን ደህናውን ቀን አምጣልን። አሜን።